ደሞዝ ወይም ምንዳ። ማነው ደሞዙን የሚወዳት? ለረጅም ዓመት የምትበላው የማይረባ ደሞዝ የማትፋታው ሱስ ነው። ጥግረራ ላይ እንደ ሎሚ የምትጨመቀው ጁስ ሲፈለግ ብቻ ነው። በቀን 8 ሰዓት የምትሰራው እውቀትህንና ጉልበትህን መንዝረህ ውጤት እንድታመጣ ብቻ ነው። ያለበለዚያ የፈለገ ጁስ ቢኖርህ ማንም አባከና የሚል የለም። አለቃህ፣ አሰሪህ ወይም ቀለብ ቆራጭህ፣ አሳዳሪ ወዘተ በሉት በስራ ሲያጣድፍህ በሱ እቅድ ውስጥ በውጤት እንዲታጅብ ብቻ ነው። ትሰራለህ፣ ይከፈልሃል። ችግርህ ክፍያና ልፋትህ ሳይመጣጠኑ ሲቀር ነው። እንደ ሎሚ ሲጨምቅህ ላብህን፣ ጉልበትህን፣ ጊዜህን፣ ሞራልህን በስራ ጠብ እርግፍ እንድታደርግ እንጂ ማሳጅ አይደለም። ስትፈዝ አንዳንዴ የላብህን ምንዳ ለአሰሪህ በተዘዋዋሪ ትለግሰዋለህ። እንደ ሎሚ ትጨመቃለህ። እንደ ሎሚ ጁስ ጥሪትህን ትለግሳለህ። ጁስህ ሲያልቅ ትወረወራለህ። እስከ መቼ ትጨመቃለህ? ቦነስና ደሞዝ እያለሰለሰ እያሟሟህ ነው። የማይጠቅም ደሞዝ ሱስ ነው። ድሮ ቻይኖች ሴቶቻቸውን በውበት ስም፣ በክብር ስም የሴቶቻቸውን እግር ከልጅነት ጀምሮ ጥፍንግ አርገው ያስራሉ። እያሰሩም ያሰናክሏቸዋል። እንደ አህያ እንዳይጠፉ እግራቸውን አሰናክለው ያስራቸዋል። አባቴ፣ በማይረባ ደሞዝ ተሰናክለህ አትኑር። የማይረባ ደሞዝና ምንዳ ህልምህን፣ አቅምህን የማሰናከያ ዘዴ ነው። ጊዜን እንደ በሶ በጥብጦ የመጠጫ ዘዴም ነው። የራስን ስራ ፍጠር። ተፍ ተፍ በል፣ በት በል፣ ሂድ ፍለጥ፣ ሂድ እቁብ፣ ሂድ አበዳሪ ጋር። ለሀሳብህ መነሻ ካፒታል ያስፈልግሃል። ያው የኢትዮጵያ ህግ ከተወለድክ ከ48 ሰዓታት በኋላ ነው ህጋዊ ሰውነትህን ወይም መብት ያለው ሰው የሚያደርግ። ሀሳብህ ከእርግዝና ጀምሮ እስኪወለድ ተቀባይነት እንዲኖረው ጠንክረህ ስራበት። ሀሳብህ ከተወለደ በኋላ እንዳይጨናገፍ ጠብቀው፣ ጊዜ ስጠው። በ4 ምሳ ክፍያ የምትደነግጥ ደሞዝ በ4 ዓመት በማይነቀነቅ ሀሳብ ለውጣት። ጥሩ ዋጋ የሚሰጥህን ጀማ ኔትወርክ ተቀላቀል። ከአድካሚ ኔትወርክ ራስህን ጠብቅ።